لا تنكر من ولا نقريشاش እንዲህ ወይ ያለው ነው ከርታ يا كرتات الو يا كرو አይከየ ለሁለቱም እኮ ትደርሳለህ ገና አንድ ፍሬ ልጅ አለ ያሹሽቢ ባባ አሩኬ ይሙት ትዳርና ፍቅር በ80 ነው የሚለውና ማለት የት ላይ ነው ማነበው ያለ መንባሪቴ አንተ ሚሽናሪ አይባል ዲሽናሪ ነው ደግሞ ዲሽናሪ ታክሲ ላይ ታክሲ ላይ What? No. Oh no. እስካሁን ስለዚህ Oh no. ከንቶኝ ስቅር እንዴት አልዘም ብለህ ነው እኔ እኮ ሁሉም የሚነግኝና የሚጠጥኝ እኮ ተይችሁት ላንኳን ማነስ እኮ ነው ከሻሼማ በምንም አታንስ ያመስኩ እንጂ አመስኩ ተይ በላይ እንዴት ልነስ እንዴ አተይም እንዴ ሀገር ሙላ እንዴ ያልተማረ ሰው ምሳሌ ሲያረገኝ Oh no. አይወድማ አንተን ነው ታውቂኛለሽ ነው አላውቅህም ደግሞ ላውቅህም አልፈልግም ታዲያ ታላውቅሽ ምን ያጣራሻል ይኸውልህ ከዚህ ልቅቅ ላለችና ውርድ ከራስ አንቺ ሰው ጤና ምን አደረኩኝና እንዴ ሲያዩ ምንም ማውቅ ደህና ሰው ትመስላለህ ይሆንክ አስመሳይ ስነ ስርዓት ማታውቁን ሰው አትሳደብ እሺ ስድቤ ነው እንደ ገረመ ገና ጉድ ይፈላል እሺ አይወድማ ግራባሽ እኮ አንተ ቤት ጉዴን ማንንም አላወቀብኝም ብለህ ነበር አንተ እኔ ምንም ጉድ የለብኝም አለብህ እንጂ ዛሬማ ተደርሶብሃል እኔ ልጅ ቀላል ሰው አልምሰልሽ አሁንስ አበዛሽው ታኋላ ልጮህ ነው የጮህ ያኔ ምን ተደይ እንደውም ምን ያስጮኸኛል ፖሊስ ጠርቼን የማስቀበድግ ፖሊሶቹ እንዳንቺ ስራ ፈት መሰሉሽ እንደ ብዙ ስራ አለባቸው ተካራቸው ብዙ እኮ ነው እሱን አሳይሃለሁ አንተ ክፉ እንደውም ታውን በኋላ ልንገርሽ አይደል የፈለግሽውን በይ መልስ አልሰጥሽም ዘጋነሽ በቃ መልስ ለፖሊሶቹ አዘጋጅሽ አታስቢ ችግር የለም እንዴ Oh no. እኔ የምልሽ ምግብ ስትሰሪ አልጣፍጥ ብሎሻል በርበሬው ማጣፈጫው ተሟልቶልኝ Oh no. የበላው ሰው ሁሉ ምግብሽ ላይ አቃቂር ይወጣል አጥበሽ አልጠራ በልተሽ አልጠረቀ ብለሻል ፍቅረኛ ይዘሽ አልዘልቅ ብሎሻል ታገኛለሽ ወዲያው ይሸሻል ባይ እንግዲህ እንደሱ ከሆነ ሁነኛ መፍትሄ ጋር አለው ቁጭ በይ የዚህ ሁሉ መንስኤው ምን መሰለሽ ራስን ያለ ማነቃቃት ራስን ለአዲስ ነገር አለማዘጋጀት ችግር ነው እኔ እኮ ራሴን ከህንድ ፊልም ጋር ነው ማኖረው መልኬ እንጂ ውስጤ እኮ ህንዳዊ ነው ኤዲያ የሰዋት ናፍቂ ለዚህ ሁሉ የሚሆን ሁነኛ ሀገር በቀል መፍትሄ ከውኔ ጋር ይሄ ደግሞ ምንድነው ዳማ ይባላል እዚህ ሳይወድ ኤምባሲ ያለው ያወቁት ዕውቀት ነው አይምሮን ለማነቃቃት የዛገ አስተሳሰብን ለማፍታታት የሚጠቅም ጨዋታ ማን እኔ አቢኔ ስራ ፈትቼ እዚህ ቁጭ ብዬ ዳማ የምጫወተው እንደው ምን ስትላሰብከው አሁን የማምን ላድርግ እንዴ የሥራውን ይስጠውና ያመናጤ ስፖርት አሰርቶ በስተራቦ አረጋኝ በደከመ ጉልበትና በሰከነ አይምሮ ደግሞ የምንጫወተው ደግሞ እህንን ጀመርኩ አበቃ ደግሞ ዳማ እንጫወት ትላለህ አመዳ ዋው ቆንጂት ጸጉርሽ በጣም ነው የሚያምረው የራስሽ ነው አዎ የራሴ ነው ካላመንክ የገዛውበትን ደረሰኝ አሳይሃለሁ አንካ ሰላምትያ በምንትያ በቃሪያ ምን አለ በቃሪያ ፊትህን ታጠባ አንቅርና ታምባሪያ የነ ቶሎ ቶሎ ቤት ይመስላል ሽንት ቤት አባይን ያላየ ሄዶ ማየት ይችላል ሰርገኛ መጣ ማን ጠራው
የትንፍጭው ግን ወፍጮ ቤት ይሁን ጅብ ከሄደ ውሻ አይቅር የወጋ ቢረሳ የተወጋ ሆስፒታል ይገባል የረጋ ወተት ይጣጣል ድመት መንኩሳ ገዳም ገባች ሚዳቋ ዘላ ደከማት ተልባ ሲንጫጫ ኑግ ደነገጠ ሰውን ማመን ቀብድ ተቀብሎ ነው ዶሮን ሲያታልሏት በጠረባ ጣሏት ለኝ በሰማይ አውሮፕላን ጋጫት እጸድቅ ብዬ ባዝላት አልወርድም አለች የጅብ ችኩል ሪካርድ ሰበረ ጅብ ከሄደ አይመለስም ውሻ በቀደደው ጅቦች አመለጡ ታሞ ከመማቀቅ አስቀድሞ የምች መድኃኒት መትከል ኑሮ ካሉት ፍሪጅም ይሞቃል ተመስገን 1 ሊትር ዘይት ገዝቼ 2 ወር ቆየልኝ በሳኒታይዘር ዕቃ ቀንሰ ድስቱን እየቀባ መሆን አለበት ይቅርታ የኔ ወንድም ልርዳ ዘበኛ እንፈልጋለን የሚለው ማስታወቂያ አይቼ ለመቀጠር ነበር የመጣሁት እሺ ከሌሎች ጋር ውድድር ስላለ ተወዳድረ ትገባለህ እሺ ውድድሩ ምንድነው እስቲ ምን የተለየ ችሎታ አለ ጩኸት ላይ አንደኛ ነኝ ስጨው ደግሞ አይደለም ከእንቅልፍ ከሞትም እቀሰቅሳለሁ ጤና ይስጥልኝ ምን ልርዳ ጤና ይስጥልኝ ሰሞኑን ከተማችን ለአንድ ቃጠሎች እየበዙ ስለሆነ ስለነሱ አንዳንድ ቃለ መጠይቆችን ለማድረግ ነው የመጣሁት እና ቃለ መጠይቁን ለማድረግ ፈቃደኛ ነዎት አዎ በሚገባ ፈቃደኛ ነኝ እሺ ኮማንደር አመሰግናለሁ ለቃለ መጠይቁ ፈቃደኛ ስለሆኑ ሰሞኑን በከተማችን ላይ የቃጠሎ አደጋዎች እየበዙ መሆኑ ይታወቃል እስቲ መንስኤያቸውን ግልጽ ያድርጉልኝ አዎ ይገርማል በዚህ ጉዳይ ላይ ብዙ ጥናትና ምርምር አድርገናል የጥናቱ ውጤት እንደሚያመለክተው ከሆነ መንስኤው እሳት ነው ታዲያ ውሃ እንዲሆን ነው እንደፈለከው ቢሮውን ለቀውጣ አቤ መኪና ልገዛ አስቤ ደላላ አጣው ባክ የጓደኛዬ መኪና አለ ትገዛለህ እንዴት ነው ነዳጅ ብዙ ትበላለች ይገርማል ነዳጅ ብትጨርስ ራሱ አትቆምም ሼም ይዟት ትሄዳለች ዶክተር ልቤን በጣም እያመመኝ ነው በጣም እየተሰማኝ ነው እሺ መድኃኒቱን አዝልሃለሁ ጠዋት 2 ማንኪያ ማታ ደግሞ 3 ማንኪያ ውሰድበት እንዴ ዶክተር እኛ ቤት ያለው እኮ 1 ማንኪያ ብቻ ነው እሺ ከቤ ምን ሆነ ነው ዶክተር ይሄው ከጀሶ የተሰራ እንጀራ በልቼ በጣም እያመመኝ ነው እሺ ከቤ ታዲያ ስሜቱ እንዴት ነው የሚያረግህ ያው ያላለቀ ቤት ሳይ ምናምን ሄደ ተለጠፍ ይለኛል
ምን መጠጣት ይፈልጋሉ? ጭማቂ፣ ሻይ ወይስ ቡና? እስቲ ሻይ አምጣልኝ። ምን አይነት ሻይ? በቅመም፣ በሎሚ ወይስ በለውዝ? በቅመም አርግልኝ። እሺ፣ በወተት ያለ ወተት? በወተት። ወተቱ የላሚውን? አይ የበግ አታረገውም? ምን አይነቱ ነው በእናታችሁ? እሺ በስኳር ነው ያለ ስኳር? በስኳር አርገው። ስኳሩ የምን ይሁን? የውጭ ወይስ የሀገር ውስጥ? ውይ አረ ሁሉም ይቅርብኝና አንድ ብርጭቆ ውሃ ብቻ ስጠኝ። የታሸገ ነው? አው በብርጭቆ ይሁን? እሺ ከፍሪጅ ወይስ ከውጪ? ሁሉም ይቅርብኝና ከማበዴ በፊት ከዚህ ልውጣ። ዋትስአፕ ቤቢ። ወይ ዋትስአፕ እንኳን አልጠቀምም። ቴሌግራም ላይ እናውራ። አረ ከቤ የትላንትናውን ፈተና ላይ ምንም መልስ ሳልሰራ ባዶ ወረቀት እኮ ነው የሰጠሁት። እኔም እኮ እንዳንተ ምንም ሳልሰራ ነው የሰጠሁት። አይገርምም? ወይኔ ከቤ ተበላን። እንዴት? ሁለታችንም ባዶ ወረቀት ስንሰጥ አስተማሪቷ የተኮራረጅን ይመስላታል። አንተ እዚህ ሰፈር ምን አይነት ባለ ሱቅ ነው ያለው? ስግብግብ ብቻ ነው እንዴ ያለው? ሰውዬ ከሰፈራችን ላይ ወረድ። ምን አረጉ ደግሞ ባለ ሱቆች? ቅድም 2 ኪሎ ስኳር ገዛውና ልክ ከሰጠኝ በኋላ እጄ ላይ ፌስታሉን ይዤው ኪሎ ያለፈ ይመስላል ብሎ አልቀነሰውም መሰለ። እንዴ ታዲያ አንተ ካልከው ኪሎ በላይ ከሆነ እኮ ትንሽ መቀነስ ግዴታ ነው። አሁን ለምሳሌ እኔ ሹፌር እያለሁ ማለት ነው ተሳፋሪዎቹ ወራጅ አለ ሲሉኝ 1 ኪሎ ሜትር አሳልፌ እኮ ነው ማወርዳቸው። ከቤ አማርኛ እኮ በጣም ትችላለህ። ለምን ቅኔ አዘርፍም? አረ ስዘርፍ ፖሊስ ቢይዘኝስ? ጓደኛዬ ምን ሆነክ ነው ዛሬ ያዘንክ ትመስላለህ? ባክ ዛሬ ጠዋት ከባለቤቴ ጋር ተጣላን። ለምንድን ነው እናንተ ሁሉ ጊዜ የምትጣሉት? ችግራችሁ ለምን በንግግር አፈቱም? ሲጀመር እሷ መነጋገር አፈልግም። እንደሱ ከሆነ አስቸጋሪ ነው። ምን ይደረጋል? ባይገርም እኔ ግን አንድ ቀን ከባለቤቴ ጋር ተጨቃጭቄ አላውቅም። እንዴት ሊሆን ይችላል? ምክንያቱም ያው ሚስት የለኝማ። ባክ ዛሬ ያመመኝ ነው። ምን ሆነ ነው? ሐኪም ቤት ሄጄ ቫይታሚን ዲ እጥረት አለብህ አሉኝ። እንዲሁም መገጣጠሚያዬ ይጮሃል። ምን ላርግ? እንዳይጫው ግሪስ አርግበት። ጎሽ የኔ ልጅ እዚህ ቦታ መሽናት ክልክል ነው። በህግ ያስጠይቃል ወይም ያስገድላል ብትሉ ጥሩ ነበረ። ሰው መች ቢያስገድልስ መች መሽናት። እኔ የምልህ ትንሽ ግን እንደው ጦፉን ጎላ ብታረጉ ጥሩ አልነበረም? ለወደፊቱ በባነር ስራ ሰበብ በዛ እናሰራው። ይሄ ባነር ማለት ትልቁ ነገር ትልቁ ጦፍ ጥሩ ነው። ሰው ግንባሩ ላይ ብትለጥፉ መች ገባውና ሻል ያለው ወጣት አትሽኑ ብሎ ይለጥፋል። ደግሞ ሌላው ይሸናል። አይኛ ሀገር እንደው ለጣፊና ጭንቃን የበዛበት
ማነህ አንተ ሽንታሙ? ለመሆኑ ተውቀት ጋር ያለህ ግንኙነት ወይም ተማንበብ ጋር ያለህ ግንኙነት እንዴት ነው? ይሄ ግድግዳ ላይ የተጻፈው ምን ይላል? ምን ለማለት ፈልገህ ነው? መሽናት ክልክል ነው የሚለው። መሽናት ክልክል ነው የሚለው? ታዲያ አንተ እያንዠቀዠቅከው እኮ ነው። ግድግዳው ላይ እንጂ ፖሉ ላይ አልተለጠፈ። ግድግዳው ላይ ነው የተለጠፈው? እንዴ ላንተ ሲባል ታዲያ ሰማይ ላይ ምድር ላይ ግድግዳ ላይ ፖል ላይ ይለጠፍ እንዴ? ሰውዬማ እንዴ ንካው እባክህ ልጨርስ። እሺ እንደው ንቀትህን ተውና ምን አለበት እያወራው እንኳን ብታቋርጠው። በእኔ እኮ ነው የምሸናው፣ በአንተ መሰለህ እንዴ? አቤት ደሞ ርዝማኔው ምኑ? አየሽንት እንዴ በወራ እንዴ ነው እንደምሸናው?